አዎ አንተ አንድ ስትጠቁም ሶስት ወደ አንተ ነው እሱ ነው። አይ አይደለም እኔ ሀሳብ ወይ ባላሰብሽው መንገድ ይመጣብሻል እና በሰው ላይ ተንኮል ማሰብ ክፋት ማሰብ በራሱ ከባድ ነው እንዴ መጥፎ ነው ማሂዬ እንዴት ነሽ? እንኳን ደህና መጣሽ። ላይክሽ ደርሶኛል። ክብር በይልኝ። እና አለሁ አንዴ ልጆች አስቸግረውኝ ነው። የእኔ ሰኒ ምን አለች? ሰኒዬ ቤትሽ አትገቢም እንደ ወዷ በጊዜ ገብተሽ አትወጪም? ውጪ በጊዜ ግቢ እንጂ በስመ አብ እንቅልፍ እንትን እራሱ ማለት ነው እንዴ የሳቀች ነው እንትና ማሂ ቡና በቃሪያ ተጋብዘሃል። ማንን ነው ቡና በቃሪያ? ለፍፄ ጉድ አይደለም ፍፄ ገንፎ በሰላጣ ይሻለው ነበር። ለማንኛውም አንብብላቸው። እኔ ስራ ላይ ነኝ። እሺ ፍፄ ባልየው ሰማታ የፍቅር ፎርሙላ አይገባኝም። እንዴት ነህ ወንድሜ? ማሂዬ ሰላም ነሽ? እህት አለም እንዴት ነሽልኝ? እናንተ ሁለታችሁ ስትገናኙ ሰላም የለም። ማንና ማን? ደግነት መልካም ነገር ነው፣ ግን የምናረግበት ቦታና ሁኔታዎችን ዞር ብሎ ማየት ግን አይከፋም። እውነት ነው ሰኒዬ፣ ትክክል ነሽ። መልካም ነው ደግነት፣ ትክክል ነው፣ እውነትሽን ነው። ለማንኛውም እናንተ ሁለታችሁ ስትገናኙ ማሳኒና ማን ነው ሁለቱ ሲገናኙ ነው ሰላሜ። እንዴት ነው ወንድሜ? ያለውልሽ ሰኒዬ ሰላም ነሽ? የፍቅር ፎርሙላ አይገባኝም ሰኒ። ለምልጥ የልጅ ኮሜንት ቀፈፈኝ። በፍቅር መቅናት who cares? ኧረ ተይ ዳግም ማርያምን ደግነት በጣም ይጎዳል። እኔ እንደዚህ አካሌ ጎርሎ ሁኜ የቀረሁት ሰው እያመንኩ እና ለሰው ብዬ ነው። ዛሬ ከሰው በታች ሆኜ የቀረሁት ጥገኛና የሰው እጅ እያየሁ ያለሁት ብቻ ይመራል። ማርያምን ተስፋ ቆርጬ ራሴን ላጠፋ ነው የነበረ 2 ቀን ነው የተያዝኩት። ራሴን ላጠፋ ስል ግን ፈጣሪ አይረሳም መልሶ ይክሳል። አዎ ቅድም ያልኩ ነገር እኮ ይሄ ነው። ምክንያቱም ለሰው ልጅ ደግነት መልሶ ለራስ ነው። መልሶ ለራስ ይከፍላል። መልካም ነገር ማድረግ ለራስ ነው። ዛሬ የምናረጋት ነገር ማለት ነው። ዛሬ ወዲያውኑ አያሳየን ፈጣሪ አቆይቶ ተመልሻለሁ። የሆነ ሰዓት አንተ በማትፈልግበት ሰዓት፣ አንተ በተቸገርክበት ሰዓት መልሶ ይከፍላል። እና እንደዛ ነው። ዳግም አይዞ የፍቅር ፎርሙላ በጣም ከረበ አይገባኝም ሰኒ። ርዕስ ራሱ እሺ ማሂዬ፣ ርዕስ ራሱ ማሂ እየሳቀች ነው። ዳቦ በሚጥሚጣ ማሂ ዙዙዬ፣ እሺ ያምልጥ ተብለሃል። ልሮጥ ነው እያለ ነው እና ማሂ ዳግዬ ምን አለ? ከኋላ ያሉት ማን ናቸው? ማሂ እነማን ይመስሉሻል? እስኪ ራስሽ ገምቺ። እነማን ይመስሉሻል ከኋላ ያሉት? ድረሽበት ራስ ማሂ ደህና ነሽ ወይ? አንተና ሂዊ ራስሽ ድረሽበት። አንተና ሂዊ ትላለች። አይሻት ማሂ አንተና ሂዊ ናይቱ ራስሽ ድረሽበት። ሰኒ ውዴ አለሽልኝ እያለችሽ ነው ማሂ። ሰኒዬዋ ማሂ አለሽልኝማ ብላሻለች ማሂዬ። ሰኒ አለሁልሽ ውዴ ማሂ እያለች ነው። ኑሪልኝ ውዴ ማሂ